የእኩለ ሌሊቱ መንፈስ። ብራንዳ የተባለች ሴት አንድ ምሽት እርሷና ባለቤቷ በእንቅልፍ ላይ ሳሉ በቤታቸው ውስጥ ተገጥሞ የነበረው ደህንነት ካሜራ ቀርጾ ያስቀመጠውን ቪዲዮ ይፋ ታደርጋለች። ቪዲዮው ላይ የሚታየው ክስተት የተፈጠረው ከሌሊቱ 8 ሰዓት በኋላ ሲሆን እጅግ በጣም አስደንጋጭ ነገር ነበረ። ኃይለኛ ብርሃን አንድ ጊዜ ይበራና ከዚያም አንድ ጥቁር ጥላ መሳይና የሕፃን ልጅ የሰውነት መጠን የተላበሰ ነገር ወደዚህ ሲወጣ ከዚያም በቅጽበት ተመልሶ ሲሰወር ይታያል። ብራንዳና ባሏ እንደዚህ ያለው ነገር ሲገጥማቸው ለመጀመሪያ ጊዜ ስለሆነ ነገሩ እጅግ በጣም ግራ አጋብቷቸዋል። የፈጣን መንገድ ላይ ሴት። በሜክሲኮ ሀገር የሚኖር ኤደር ኦሊቨስ የሚባል ሙዚቀኛ በአንድ ቀን በስራ ተጠምዶ ከቆየና ካመሸ በኋላ ሌሊት ላይ ወደ ቤቱ ለመሄድ በመኪናው ጉዞውን ይጀምራል። በመንገድ ላይ ሳለም አንድ አስደንጋጭ ነገር ይመለከታል። በጉዞ ላይ ሳለ አንዲት ሴት እጇን ግራና ቀኝ ዘርግታ በመንገዱ ዳር ከእርሱ ተቃራኒ በፍጥነት ስትሮጥ ያስተውላል። በመጀመሪያ ኤደር ስራ ላይ በማምሸቱ አእምሮ የፈጠረው ነገር መሰለው እንጂ እውነተኛ ክስተት እንደሆነ አልገመተም። በኋላ ግን መኪናው ላይ የተገጠመውን ካሜራ ከፍቶ ሲያረጋግጥ ያየውን ነገር ማመን አልቻለም። ምናልባትም በዚያን ምሽት እንደዚህ ባለ ፈጣን መንገድ ላይ አንዲት ሴት ብቻዋን አስፈሪ በሆነ መንገድ ስትሮጥ ለተመለከተ በእርግጥም ይህች ሴት እውነት ሰው ናት ወይስ መንፈስ የሚለው ሁሉንም እያከራከረ ይገኛል። ሰላቢው መንፈስ። በአንድ ሌሊት አንድ ሰውዬ በጊዜ ወደ ሥራ ለመሄድ አስቦ ወደ መኪናው ያመራል። ሰዓቱ ንጋት 11 ሰዓት አካባቢ ስለነበር ጨለምለም ያለና ማንም ሰው በቦታው የመታየት እድሉ አናሳ ስለሆነ ሰውየው ምንም ነገር አላስተዋለም። በኋላ ላይ ግን የደህንነት ካሜራውን ከፍቶ ሲመለከት እጅግ በጣም የሚያስደነግጥ ነገር ይመለከታል። ቪዲዮ የሚያሳየው የሆነ ሰው መሳይ ነገር ከሰማይ የወረደ ይመስል ከየት እንደመጣ በማይታወቅ መልኩ በቪዲዮው ውስጥ ይገባል። ከዚያም ተመልሶ ወዴት እንደገባ ሳይታወቅ በቅጽበት ይሰወራል። ነገሩን ለማብራራትም እጅግ በጣም ከባድ ስለነበር ሰውየው ግራ ተጋብቶ ነበር። በደህንነት ካሜራው የተቀረጸው ቪዲዮ ሙሉ በሙሉ ጤነኛ ነው። ስለዚህ የካሜራ ችግር ሊባል አይችልም። ታዲያ ይህ ነገር ምንድነው? ካሜራው ምን ሆነ? በጆርጂያ ግዛት የምትኖር አንዲት የቲክቶክ ተጠቃሚ ሴት በአንድ ቀን ከቤቷ ጎሮ ላይ በስልኳ የተቀረጸ ቪዲዮ ስትመለከት አንድ አስፈሪ ነገር ታስተውላለች። ነገሩ ስላላሳመናት ስልኳን አውጥታ ራሷን በመቅረጽ ነገሩ ደግሞ ይፈጠር ይሆን ብላ በራሷ ላይ ትሞክራለች። የተመለከተችው ነገር ግን እጅግ በጣም አስደንጋጭ ነገር ነበረ። This is not an app doing this. This is my yard. The church is behind me. Watch my face. Church. You can see straight through me. I kid you not. Look at this. Whoa. በቪዲዮ ውስጥ ራሷን ስትመለከት ፊቷ በቅጽበት ወደ አንድ ያልታወቀ ነገር ሲቀየር ይታያል። በተጨማሪም ሰውነቷ ልክ እንደ መስታወት ከጀርባ ያለውን ነገር ግልጥ አድርጎ ያሳያል። ከቤቷ አጠገብ የሚገኝና አንድ የቆየና አገልግሎት እየሰጠ ያልሆነ ቸርች መሳይ ቤት ያለ ሲሆን ምናልባትም ለዚህ ክስተት መንስኤው ይህ ቤት ሳይሆን እንዳልቀረ ይህች ሴት ትጠራጠራለች። ስለ ቸርቹ ታሪክ መረጃዎችን ለመሰብሰብ ብትሞክርም የረባ ኢንፎርሜሽን የሰጣት ግን አንድም ሰው አልተገኘም። ታዲያ ፊቷን በካሜራ ውስጥ ወደዚህ ነገር የቀየረው ምንድነው? አስፈሪው ጥቁር ፍጥረት። በሜክሲኮ ሀገር የሚኖር አንቶኒዮ የተባለ ሰው መኖሪያ ቤቶችን በመገንባት እየሸጠና እያከራየ የሚኖር ሲሆን በአንድ ምሽት አንድ ተሰርቶ ያለቀ መኖሪያ ቤት ደጅ ላይ ብቻውን በስራ ላይ ባለበት ወቅት ከዚህ አዲስና ባዶ ከነበረው ቤት በመስኮት በኩል ብርሃን ይመለከትና ነገሩን ለማጣራት ስልኩን ከፍቶ እየቀረጸ ቀርቦ ለመመልከት ይሞክራል። ያየውን ነገር ማመን አልቻለም።
አንቶኒዮ በወቅቱ ብቻውን የነበረ ሲሆን በቤት ውስጥም ማንም እንደሌለ እርግጠኛ ነው። ነገር ግን አንቶኒዮ መብራቱ ሲበራና ሲጠፋ በመስኮት በኩል አንድ ነገር ቆሞ ይመለከታል። ነገርየው ልክ እንደ ጥላ መሳይ ነገር ሆኖ ብርሃን እየበራበት እንኳን ከጥቁር ገጽታ በስተቀር ምንም የለውም። ታዲያ ይህን ሲመለከት አንቶኒዮ ይህ ነገር ምን እንደሆነ ለማወቅ ወደ ውስጥ ይገባል። No hice nada miedo, espérate. Y esa no me salga. No hay nadie. No hay nadie. አንቶኒዮ በቤት ውስጥ በፍርሃት እየተንቀጠቀጠም ቢሆን ተዟዙሮ ነገሩን ለማጣራት ይሞክራል። በሚያስገርም ሁኔታ ግን በቤት ውስጥ አንዳችም ነገር የለም። ታዲያ ይህ ነገር ምንድነው? መንፈስ በባሱ ውስጥ። ይህ የምትመለከቱት ቪዲዮ በማህበራዊ ድረገጾች ላይ የተለያዩ ሰዎች ሲቀባበሉት የነበረ ሲሆን ዋናው የቪዲዮ ባለቤት ማን እንደሆነ እስካሁን አልታወቀም። በጃፓን ሀገር ውስጥ በአንድ ከከተማ ወጣ ባለ ቦታ ላይ አንድ ከአገልግሎት ውጪ የሆነ ባስ መኪና ቆሞ የነበረ ሲሆን አንድ ሰውዬም ውስጡ ምን እንዳለ ለማየት በመጓጓት ወደ መኪናው ሲያመራ ይታያል። ነገሮች ግን እንደተጠበቁት አልሆኑም። 임마, 널 왜 던져줬어? 진짜로? 진짜로? ሰውየው ልክ ወደ ባሱ መግቢያ እንደተጠጋ አንዲት ሴት ከመኪናው ውስጠኛው ክፍል ሆና በመስታወት ውስጥ አተኩራ ስትመለከተው ይታያል። ሰውየውም በፍጥነት ወደ መኪናው ገብቶ ሲመለከት ምንም ነገር የለም። የዚህ ቪዲዮ ባለቤት እስካሁንም ድረስ ስላልታወቀ ይህ ክስተት እውነት ነው ወይስ የተቀነባበረ የሚለው ብዙዎችን ማከራከሩን ቀጥሏል። የክሉም ፓርክ ሕንፃ ሚስጥር። በስኮትላንድ ሀገር የሚገኝና ከ100 ዓመት በፊት የተገነባ ክሉም ፓርክ የተሰኘ አንድ የጋራ መኖሪያ ሕንፃ ያለ ሲሆን በወቅቱ ለመርከብ ሰራተኞች መኖሪያነት ቢገነባም አብዛኞቹ ነዋሪዎች ለቀው ስለወጡ ሕንፃው ለረጅም ዓመታት ባዶውን ነበር። ታዲያ በዚህ ሕንፃ ዙሪያ ይነገር የነበሩ ነገሮች ብዙ ሰዎች በዚህ ስፍራ እንደሞቱና መናፍስት በእነዚህ ሕንፃዎች ውስጥ እንዳሉ የሚያስጠነቅቅ ስለነበረ ጎብኚዎች ወደዚህ ሕንፃ እንዳይመጡ በተደጋጋሚ ማስጠንቀቂያ ቢሰጣቸውም የሆኑ ወጣቶች ግን ነገሩን የምርም ለማረጋገጥ ወደዚህ ሕንፃ ያመራሉ። ትልቅ ስህተት እንደሰሩ ግን የተረዱት ከረፈደ በኋላ ነበር። Is that the window there? Yo. ወጣቶቹ ቀኑን ሙሉ በጉብኝታቸው አሳልፈው ልክ ቀኑ መምሸት ሲጀምር ግን ያልተለመዱ ድምጾችን መስማትና አስደንጋጭ ነገሮችን መመልከት ይጀምራሉ። Yo. You see movement then? Move the light. Yo. Yo. Who's that? Yo. There's someone in that window. Yeah. You see that face? Second floor, man.
Oh, so that's like outside that, isn't it? Hello? Which one is it? I can hear somebody. ከውጭ ሆነው ሲመለከቱ የሆነ ነገር በመስኮት አንጋጦ ሲመለከታቸው ያስተውሉና በፍጥነት ወደ ህንጻ ገብተው ክፍሉን ሲያዩት ግን ከነዚያ አስፈሪ ድምጾች ውጪ ምንም ነገር አልነበረም። ታዲያ ይህ ነገር ምንድነው? ሐሳባችሁን በኮሜንት ማጋራት እንዳትረሱ። ባለሳይክሏ መንገደኛ። ይህ ክስተት በብራዚል ሀገር የተፈጠረና ብዙዎችን ግራ ያጋባ ክስተት ነው። አንዲት ሴት በምሽት ሳይክል እየነዳች ወደ ቤቷ በመሄድ ላይ ሳለች አንድ አስደንጋጭ ነገር ይገጥማታል። የተፈጠረውን ነገር በቦታው የነበረ የመንገድ ካሜራ ቀርጾ ያስቀመጠው ይህን ይመስላል። ሳይክሉ በአንድ ባልታወቀ ኃይል ተጎትቶ ሲወሰድ ይታያል። ነገር ግን ለዚህ ምን አይነት ማብራሪያ መስጠት ይቻላል? መናፍስት የሞላበት አፓርታማ። ይህ ክስተት በዚሁ በፈረንጆቹ አቆጣጠር 2025 ዓ.ም የተፈጠረ ነው። ሮዛና የተባለች ሴት በፈረንሳይ ሀገር በሆነ ስፍራ አንድ የቆየ አፓርታማ ቤት ትገዛና ሁለት ልጆቿንና ድመቷን ይዛ ወደ ቤቱ ትገባለች። ብዙም ሳይቆይ ግን የሮዛና ድመት ወጣ ያሉ ባህሪያትን ማሳየት ትጀምራለች። ድመቷ ወደ አንድ ወደማይታይ ነገር አተኩራ ስትመለከትና ስትቆጣ ትታያለች። ሮዛና ወደዚህ አፓርታማ ቤት ከመግባታቸው በፊት ድመቷ እንዲህ አይነት ባህሪ እንዳልነበራት ትናገራለች። ነገሩ ግን በዚህ አላበቃም። በአንድ ምሽት ሮዛና ልጆቿን አባታቸው ጋር አደርሳ ተመልሳ በቤት ውስጥ ብቻዋን ሳለች አንድ አስደንጋጭ ነገር ይፈጠራል። ምንም እንኳ በቤት ውስጥ ብቻዋን ብትሆንም ሮዛና ግን ማማ የሚል የትንሿን ልጅ ድምጽ ከልጆቹ መኝታ ክፍል ይሰማታል። ወደ ክፍሉ ስትገባም ያስተዋለችው ነገር ለማመን የሚከብድ ነገር ነው። ምክንያቱ ደግሞ ድምጹ የሚመጣው ከአንድ ከቆየና የባትሪ ድንጋይ እንኳ ከሌለው ሬዲዮ መሆኑና በክፍሉ ውስጥ ያለው መሳቢያ በራሱ ሲከፈትና ሲዘጋ መታየቱ ሮዛናን እጅግ ያስደነግጣታል። እሷም ነገሩ ግራ ስላጋባት መፍትሄ ፍለጋ ቪዲዮን በሶሻል ሚዲያ ላይ ታጋራለች። በተጨማሪም ይህን መንፈስ ከቤቷ ለማስወገድ የሃይማኖት አባቶችን ጭምር ለማማከር ሞክራለች። ነገሩ ግን ጭራሽ እየባሰበት ይመጣል።
Arrête. ይህ አሻንጉሊት ነገር በራሱ ሲሽከረከርና የእርሷን እንቅስቃሴ ተከትሎ ሲንቀሳቀስ ስትመለከት የሁኔታውን አስኪነት አሁን በግልጽ ትረዳለች። ሮዛና ይህ አፓርታማ ለልጆቿ ደህንነት አስፈሪ ስለሆነ በቤቱ ውስጥ ብቻዋን መኖር ትጀምራለች። በጣም ከመፍራቷ የተነሳ ግን የምታድረው ሳሎን ቤት ብቻ ሆኗል። እጅግ በጣም አስደንጋጩ ነገር ግን ከዚህ በኋላ የተፈጠረው ነው። በአንድ ምሽት ሮዛና ያንን ያልተለመደውን የድመቷን የቁጣ ድምፅ ሰምታ ነገሩን ለማጣራት ከሳሎን ቤት ውጭ ወዳለው የቤቱ ኮሪደር ታመራለች። የገጠማት ነገር ግን እጅግ አስደንጋጭ ነገር ነበረ። Loli. Loli. Laisse-moi. Loli. Loli. ከዚህ ክስተት በኋላ የገዛችው አፓርታማ ቤት በመንፈስ የተሞላ እንደሆነ ደምድማ ሌላ ቤት መግዛት እስክትችል ድረስ ለጊዜው ሆቴል እንዳረፈች ትናገራለች። ይህም ቤት የሸጡላትንም ሰዎች በሕግ ልትጠይቃቸው እያሰበች እንደሆነም ተናግራለች። የዚህ አፓርታማ ነገር ግን ሮዛናን ብቻ ሳይሆን ቪዲዮን የተመለከቱ አብዛኞቹን ሰዎች እጅግ ረብሿቸዋል። የሙት መንፈስ በልጁ ክፍል አንድ አባት ልጁ ወደ መኝታ ቤት አልሄድ ብሎ እንዳስቸገረውና ልጁም ለምን መኝታ ቤቱን እንደሚፈራ ሲጠየቅ መኝታ ቤት ውስጥ አውሬ አለ ብሎ ለአባቱ ይነግረዋል። አባት ግን ነገሩን ችላ በማለት ልጁን እንደምንም አረሳስቶ መኝታ ቤቱ ወስዶ ሲያስተኛው እንደነበር ይናገራል። በአንድ ምሽት ግን እጅግ በጣም አስደንጋጭ የሆነ ድምፅ ከልጁ መኝታ ቤት ይሰማል። አባትም ወደ ልጁ ሮጦ ሲመለከት ልጁ መሬት ላይ ተዘርሮ በከፍተኛ ህመም ሲጮህ ይመለከታል። ምን እንደተፈጠረ ለማየት የደህንነት ካሜራውን ከፍቶ ሲመለከት ግን በፍጹም ያልተጠበቀና እጅግ በጣም አስደንጋጭ ነገር ያስተውላል። ልጁ በአንድ ባልታወቀ ነገር ካልጋው ተሽቀንጥሮ ሲወረወር ይታያል። ነገር ግን ምንም የሚታይ የሰውም ሆነ የፍጡር ምስል በቪዲዮው ውስጥ የለም። ከዚህ በፊት የዚህ ቤት ባለቤት የነበረው ግለሰብ የሞተው በሳሎን ክፍል ውስጥ ስለነበር ምናልባትም የሰውየው የሙት መንፈስ ሳይሆን እንዳልቀረ አባት ይጠራጠራል። ምንም ይሁን ምን ግን የዚህ ልጅ አወዳደቅ የጤና አይመስልም። ለዛሬ ይዘንላችሁ የመጣነው ቪዲዮ የስካውኑ ነበሩ። ስለተከታተላችሁን ከልብ እናመሰግናለን። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱን። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም።